እሺ አሁን የምንመለከተው ስለ የልጆች የትራፊክ ደህንነት መለማመጃ ነው። የዚህ ምዕራፍ ዓላማ ልጆች የትራፊክ ደህንነት ጠብቀው መንገድ የመሻገር ክህሎት ያዳብራሉ የሚል ነው። ልጆች ከቤት ወደ ትምህርት ቤት እና ለሌሎች ማህበራዊ ህይወት ወደ ተለያዩ ቦታዎች በሚያደርጉት እንቅስቃሴ ደህንነቱ የተጠበቀና የተሳለጠ እንዲሆን ልምምድ ያስፈልጋል። የትራፊክ ደህንነት መለማመጃ ወይም መጫወቻ ምንጣፍ ለተማሪዎች በልጅነት የመንገድ ትራፊክን በጨዋታ መልክ ለማስረዳት እድል ይሰጣል። ዲዛይን የትራፊክ ደህንነት መለማመጃ መጫወቻ ምንጣፍ ዲዛይን የትራፊክ ደህንነት መለማመጃ ምንጣፍ የሚከተሉትን ያካትታል። የተሽከርካሪ መስመር፣ የእግረኛ መስመር፣ መስቀለኛ አደባባይ፣ ከርቭ፣ የመንገድ ቅቦች፣ ዜብራ፣ የተቆራረጠ መስመር፣ መቆሚያ መስመር፣ የመንገድ ትራፊክ ምልክቶች፣ ቅድሚያ ለእግረኛ፣ ቁም፣ የፍጥነት ወሰን እና መጫወቻ ተሽከርካሪዎች፣ ተሽከርካሪ መኪና፣ አነስተኛ መኪና ወይም ብስክሌት ሊሆን ይችላል። ጊዜያዊ የትራፊክ መለማመጃ ምንጣፍ በበጎ ፈቃደኞች በአውቶካድ እና በአዶቤ ሶፍትዌር ዲዛይን የሚደረግ እና በባነር ላይ የሚታተም ሲሆን በማሰልጠኛ ቦታ ላይ ምንጣፍ ማንጠፍ፣ ምልክቶችን መትከል እና መለማመድ ይቻላል። ልምምዱ ሲጠናቀቅ ባነሩን ጠቅልሎ ማንሳት እና ማስቀመጥ ይቻላል። የሚሰራው ዲዛይን በትምህርት ቤቱ አካባቢ ተማሪዎች በብዛት የሚያቋርጡትን አደባባይ ወይም ቦታ ቢመስል ለተማሪዎች ለማስረዳት ይቀላል። በትምህርት ቤቱ አካባቢ ያለውን የመንገድ ሁኔታ ለመረዳት ከጉግል እርስ ማየት እና ዲዛይን ማድረግ ይቻላል። ከዲዛይን ጋር አንድ ላይ የሚካተተው የትራፊክ መለማመጃ ምልክቶች ናቸው። ቋሚ የሆነ የትራፊክ መለማመጃ ፓርክ ለመስራት የግንባታ ፍቃድ፣ ወለል፣ ሰፊ ወለል ቦታ እና ቀለሞች ያስፈልጋሉ። መጀመሪያ በስኩዌር ግሪድ ማዘጋጀት ያስፈልጋል። ይህም ያው ከፕላን ወደ መሬት ለማውረድ ያግዛል። ከዛ ለመቀባት እና ምልክቶችን በመትከል መስራት ይቻላል። ቋሚ የመለማመጃ ቦታ የሚፈልገው ወጪ ከጊዜያዊ ወይም በባነር ከሚሰራው ይጨምራል። ጊዜያዊ የትራፊክ መለማመጃ ምንጣፍ በባነር ላይ መስራት ይቻላል። ጥቅሞቹ ወጪው ብዙ አይደለም፣ እንዲሁም መቀባት አያስፈልግም። ለምሳሌ የባስኬትቦል ኮርት ካለ እዛ ላይ አንጥፎ አሰልጥኖ ሲጨርሱ ጠቅልሎ መውሰድ ይቻላል። እንደ ድክመት የሚታየው የባነሩ 5 ወይ 6 ጊዜ ካገለገለ በኋላ እንደገና ሌላ ፕሪንት ማድረግ ያስፈልጋል። አጠቃቀም ጊዜያዊ የመለማመጃ ምንጣፍ በባስኬትቦል ሜዳ ወይም በማንኛውም በቂ ስፋት ባለው ወለል ላይ ከተነጠፈ በኋላ የተግባር ልምምድ መጀመር ይቻላል። የትራፊክ ደህንነት ባለሙያ ተማሪዎች በትራፊክ ደህንነት ትምህርት ክፍል ውስጥ የሚያውቁትን ነገር በተግባር በሜዳ ልምምድ ያደርጋሉ። በመጀመሪያ ሁሉም ተማሪዎች አንጸባራቂ ልብስ ወይም ሪፍሌክቲቭ ጃኬት ያደርጋሉ። ረዳት የትራፊክ ፖሊሶች ዩኒፎርም ያደርጋሉ። የመለማመጃ ምንጣፍ ምልክቶች እና መብራቶች ከተሟሉ በኋላ አሰልጣኝ የሚከተሉትን 10 የመንገድ ትራፊክ እንቅስቃሴ ልምምድ ያደርጋሉ። አንደኛው የእግረኛ ግራ መስመር ይዞ መሄድ ነው። በእግረኛ መንገድ ላይ መሄድ እና በግራ መስመር መሄድ የሚለውን ነው። ሁለተኛው ልምምድ መንገድ ለማቋረጥ ዜብራ መጠቀም ነው። ዜብራ ማርኪንጉን አይደንቲፋይ አድርገው በዛ እንዲሻገሩ ማድረግ ነው። ሶስተኛው ዜብራ ባይኖር እና መሀል ላይ ማቋረጥ ቢኖርባቸው እንዴት ማቋረጥ አለባቸው፣ ከማቋረጣቸው በፊት ደግሞ ወደ ግራና ወደ ቀኝ መመልከትና ማዳመጥ አስተውሎ መሻገርን ያስተምራል። አራተኛ የልጆች የተሽከርካሪ የትራፊክ መብራት ብቻ ባለበት ቦታ መሻገርን ማስተማር ነው። የተሽከርካሪ መብራት ብቻ ሲኖር እንዴት መንገድ ያቋርጣሉ ነው። አምስተኛ የተሽከርካሪ ሳይሆን የእግረኛ መብራት ቢኖር እንዴት መንገድ ያቋርጣሉ ነው። ስድስተኛ የባቡር ሀዲድ ማቋረጥ ወይም
ማስተማር ነው። ሰባተኛ የእግረኛ አጥር ቢኖር እንዴት መንገድ ማቋረጥ እንደሚኖርባቸው ማሳየት ነው። ስምንተኛ እይታን የሚጋርዱ ለምሳሌ የቆመ ተሽከርካሪ ቢኖር እንዴት መሻገር እንዳለባቸው ማሰልጠን ነው። ዘጠነኛ የትራፊክ አስተባባሪዎችን ወይም ረዳት ትራፊክ ፖሊሶችን የሚሰጧቸውን ትዕዛዝ የእጅ ምልክቶችን መረዳት ነው። አስረኛ አግድም ወይም ስላሽ ወይም ዲያጎናል ማቋረጥ ለምን እንደማይመከር ማስረዳት ነው በተግባር ማለት ነው። እሺ ጥያቄ ካለ ጠይቅ ይችላል።